እኔን ከማፍቀር አልፋ የኔን ፍላጎቶች የኔን ስኬቶች ከኔም አልፎ እነዛ እቅዶች ለሁለታችን ናቸው እና ለሁለታችንም ነው እና እነሱን እንዳሳካ የምታግዘኝ ሚስት ስላለችኝ በጣም እድለኛ ነኝ። የምታግዘኝ ከጎኔ ሴት ስላለችኝ በጣም እድለኛ ነኝ። ከአንድ ወንድ ልጅ ጀርባ ምንድነው ስኬታማ ከአንድ ስኬታማ ወንድ ጀርባ ሴት አለች ነው የሚባለው። በቃ በተግባር ያየሁበት ነገር ነው። ከዚህ በፊትም በጣም ብዙ አይቻለሁኝ። ላይክ በጣም በብዙ ነገር ሰፖርት ታደርገኛለች፣ ሲደክመኝም ታበረታኛለች። በጣም በብዙ ነገር ሰፖርት የምታደርገኝ ሰው ናት እና በዛ ነገር መሀል እንኳን አሁን ከሚገባው በላይ ሆናልኝ ተገኝታለች ሀይሚ ለኔ እና በዛውም ላመሰግናት ነው። በቃ እኔ እንጃ እግዚአብሔር ነው ለእኔ የሰጠኝ። በምክንያት ነው የተገናኘ ነው እንዳልኳችሁ። በቃ በአንድ ቦታ ላይ ታየን። በቃ እግዚአብሔር እናንተን መንገድ አድርጎ እኔና ሀይሚን አገናኘን እና ያቺንም ቀን እኔ እንደየትም ቢሆን አስታውሼ እንደ ክብረ በዓል ማክበር ፈልጋለሁ። እኔና ሀይሚ የተገናኘንባትን እና ቀኑን የምታውቁትም ካላችሁ ኮሜንት ላይ ያስቀምጡልኝ። ከልጅነታችን ጀምሮ ነው ማለት ይቻላል። በቃ ለምሳሌ እዚህ ፎቶ ላይ ራሱ እንትኔ የለም እኮ አይደል? ዙም አድርገው ይታያል፣ በደንብ ይታያል። ካሜራ ፂም ራሱ በስርዓት የለኝም እንደዚህ ምናምን ጩጬ ነገር ነበርን እና ከዚህ ጀምሮ ነው እኔና ሀይሚ አንዴ ነበር ነው እና እናስቀናም። በጣም ነው የምናስቀናው። ባለፈውም እያልኩ ነበር፣ በውስጥም የተባልኩት ነገር አለ። የኔና የሀይሚ የፍቅር ጉዞ እዚህ አሁን እስካለንባት ታይም ድረስ ግሜ እንኳን 2 ዓመት ከምናምን ደርሰናል እና መቸኮልም ምንም አልፈልግምም። ተረጋግተን ሁሉንም ነገር ለማስተካከል እሞክራለሁኝም። ኦሬዲ ልባችን አንድ መሆኑን ማወቃችንም በጣም ትልቅ ነገር ነው። በቃ አሁን ዋናው ቁም ነገር መተማመኑ፣ አለመቀያየሙ፣ በችግሮች መሀል ተያይዞ ማለፉን ምናምን የምንማርበት ታይም ላይ ነው። ያው እንዴት ልበላችሁ፣ እንደ ልጆችም ብንሆን ብዙ መማር ያሉብን ነገሮች አሉ ብዬ አስባለሁ። እናንተም ከፍቅር ህይወታችሁ ካሳለፋችሁት ፍቅር ብዙ መስዋዕትነት ተከፍሎበት አሁን ያላችሁበት ፍቅር ይኖራል እና ከእናንተም የፍቅር ታሪክ ከእናንተም ከገጠማችሁ ችግርም እኔ መማር እፈልጋለሁኝ። እንደ ልጅ ማወቅ እፈልጋለሁኝ። በእውነት ከትላልቅ ሰው ምክርን መውሰድ በጣም ጥሩ ነገር ነው እና ያንን ነገር እኔ እፈልገዋለሁ። ምክንያቱም እንዴት መሰላችሁ፣ ልጅ ስንሆን ታውቃላችሁ፣ በጣም ብዙ ነገር ይረብሸናል። በጣም ብዙ ነገር